በዛሬው ቪዲዮ እህል ውሃ ላይ ፊዳን ያሳገተቻት አይዳ እንደሆነች የምታውቅበትን ቶብራክ አይዳን የሚይዝበትና ለአጋቾቹም ገንዘብ ስትከፍል ወደ ፖሊስ ጣቢያ እንድትገባ የሚያደርግበትን የአርናን ሰዎች በመጨረሻ መርትን የሚያግቱበትንና መርት ደግሞ አርናንና አይሴ ሊጋቡ እንደሆነ የሚያውቅበትን ሌሎችም አስደንጋጭና አጓጊ ትዕይንቶችን ይዤ ቀርቤያለሁ። ወደ ትዕይንቱ ከማለፋችን በፊት ሁላችንም 500 ላይክ አድርሰን ነው ይህን ቪዲዮን ጀምር። አሁን ቶብራክ ፊዳንን ወደ ቤት ይዟት መጥቷል። ከታሰረች በኋላ አሁን አስፈትቷታል። በአይዳ ምክንያት ታሰረች። እናም መጨረሻ ላይ ግን አይዳን ይቅርታ እንድትጠይቃትና በመጨረሻም ፊዳን አሸናፊ እንድትሆን ቶብራክ እያደረገ ነው። ምንም አይነት ይቅርታ እንደማያስፈልግና ችግር እንደሌለው ግን ፊዳን ትነግራታለች። በዚህ ሰዓትም ላይ አንቺም እናት ነበርሽ እና እኔም እናት ነኝ፣ የቡራክ ጉዳይ ሆኖብኝ ነው፣ በጣም ይቅርታ አድርጊልኝ በማለት አይዳ ፊዳንን ይቅርታ ትጠይቃታለች። ግን ይህ ሁሉ ይቅርታ የመጣው ለቶብራክ ስትል እንጂ ተጸጽታም ሆነ እንዲሁም ደግሞ በሌላ ምክንያት አይደለም። ወዲያው ሁለቱንም ነገር ካደረገ በኋላ ቶብራክ በዚያው ጥሏቸው ይሄዳል። ግን ቶብራክ ከሄደ በኋላ አሁንም ቢሆን አይዳ ሌላ ሰው ትሆንባታለች። ወዲያውም በመጨረሻ ይቅርታውን ትቼዋለሁ፣ ይህንን ሁሉ ነገር ያደረኩት ለቶብራክ ስል እንጂ አንቺን ይቅርታ መጠየቅ አልፈልግም። አንቺ አጋሽ ነሽ፣ ልጄን አግተሽብኛል፣ ልትሰርቂኝ ነበር ስትል ትወቅሳታለች። በዚህም ሰዓት ላይ ይሄ እውነት አይደለም በማለት ወዲያውም ፊዳን እውነቱን ለማረጋገጥና እንዲሁም ደግሞ ለማስረዳት ብትሞክርም አይዳ ልትሰማት ፈጽሞ አልቻለችም። አርናን የአይሴን ሁኔታ በየቀኑ እየመጣ ይመረመራል። ምክንያቱም የሰርጉ ቀን ደርሷል። ለዚያም እንድትዘጋጅና ምናልባት መርት እያስቸገራት ከሆነ እንድትጠነቀቅ እየመጣ ይነግራታል። በሌላ በኩል መርት በአይሴ ተስፋ ቆርጦባት ሳለ በድንገት ያጊዝ ወደ እርሱ ጋር ይመጣና አሁን ላይ አይሴ ይህንን እያደረገች ያለችበት ዋና ምክንያት አርናን በሆነ ነገር አስፈራርቷት እንጂ እሷ ፈጽሞ ታፈቅርሃለች፣ ትወድሃለች ሲል ይነግረዋል። ይህንን የሰማው መርትም እሺ እንደዛ ከሆነ እድሌን እሞክራለሁ በማለት ዳግመኛ ወደ አይሴ ጋር ይመለሳል። በሌላ በኩል ደግሞ ፊዳን አሁን ላይ ሙሉ በሙሉ ጠርጥራ ስለነበር ለስናይ ደውላላት አይዳ ያሳገተቻትና እንዲሁም ደግሞ ሁሉንም ነገር ያቀነባበረችው እሷ እንደሆነች እንደምታስብ ትነግራታለች። በድንገት በራፉ ላይ የነበረችው አይዳ ይህንን ሁሉ ነገርና በቅርቡ ልትያዝ እንደሆነ ፊዳን እውነታውን እንዳወቀች ይገባታል። አይዳ በጣም ደንግጣ አሁን ከአጋቾቹ ጋር መገናኘት እንዳለባትና በፍጥነት እነሱ ጋር ሄዳ ሌላ ዕቅድ ማውጣት እንዳለባት ታስባለች። በዚህ ጊዜያት ላይ ከእነሱ ጋር ተደዋውላ በፍጥነት ወደዛ ስፍራ ልትሄድ ስትል ቶብራክ ያገኛታል። እናም ድንጋጤዋንና ሁሉንም ነገሯን ሲመለከት የሆነ ነገር እንዳለ ይገባዋል። እሷ ግን ዋሽታውና ጓደኞቿ ጋር ልትገናኝ መሆኑን ነግራው በፍጥነት ከቤት ውስጥ ትወጣለች። መርት አሁን ላይ ወደ አይሴ ጋር ይሄዳል። እናም ወደ እሷ ከሄደ በኋላ ስለ ሁኔታውና አሁን ላይ ስላለበት ነገር አርናን እያስፈራራትና እያስጨነቃት እንደሆነ ይጠይቃታል። ግን እሷ ፈጽሞ ልትነግሮ አልፈቀደችም። ምክንያቱም ደግሞ አርናን የምትነግሪው ከሆነ አልለቅሽም፣ እሱንም አሳስረዋለሁ ብሏት ስለነበር ነው። በእነዚህ ጊዜያት ላይ በሌላ በኩል ደግሞ አሁን ላይ ወደ ያጊዝና ዘሪን ትሄዳለች። እሱም ጋር ከሄደች በኋላ ስለ መርት ስትጠይቅ መርት እኮ አይሴን ይወዳታል፣ አንቺ ደግሞ እንደ እናት የምትወጂው ከሆነ ልታደንቂለትና ልትደግፍ ይገባል ሲል ይጠይቃታል። እሷም በዚህ ነገር በጣም ተበሳጭታ መርትን ፈጽሞ ከእሷ ጋር መቼም እንዲሆን አልፈቅድለትም ስትል በፍጥነት ወደዛ ስፍራ ታመራለች። መርት ደግሞ እጅግ በጣም አዝኖ አይሴን እባክሽን ስለ እውነታውና ስለ ሁሉም ነገር ንገሪኝ እያለ ቢጠይቃትም ግን ደግሞ ፈጽሞ ልትነግሮ አልፈለገችም ነበር። አጋቾቹ ጋር የተገናኘችው አይዳ አለች። አይዳ አጋቾቹ ጋር ከተገናኙ በኋላ ራሳቸውን አሳልፈው ለፖሊስ እንዲሰጡና እሷን ነፃ እንዲያወጧት የሚያስፈልጉትን ገንዘብ እንደምትሰጣቸው ትነግራቸዋለች። እነሱ ግን ስራችንን ጨርሰናል፣ ውረጂ በማለት ከመኪና ውስጥ እንድትወርድ ያደርጓታል። አይዳም በዚህ ሰዓት በጣም ስታዝን፣ አጋቾቹ ግን ሌላ ዕቅድ አቅደው ስለነበር ወዲያው ተመልከት ወዳጄ፣ በቅርቡ በጣም ብዙ ሚሊዮኖችን ወደ አካውንታችን እናስገባለን፣
በማለት እርስ በርስ ያወራሉ። መርት ምንም ነገር ከአይሴ ሊያገኝ አልቻለም። እናቲቱ ከቤት ውስጥ እንዲወጣ ስትነግረው ዘሪን ደግሞ ልጇ መርትን ናውጣ፣ እዚህ ቤተሰብ ውስጥ አትፈለግም፣ አይፈልጉም ብላ ስለ ሁኔታው በጣም ተናዳ ወዲያውም በጣም አዝና እሷ አይሴን ትሰድባታለች። መርት በመጨረሻ ዘሪንን ከዛሬ ጀምሮ እናቴ አይደለሽም፣ እኔም መወዳት ሴት የማትወጂልኝ ከሆነ ያለብሽን ችግር ማትፈቺ ከሆነ እናት አይደለሽም፣ ከዛሬ ጀምሮ አይንሽን ማየት አልፈልግም፣ አንቺ ቤት ውስጥም ፈጽሞ አልመጣም፣ የኔና ያንቺ ነገር መስመሮቹ ጋር ተቋርጧል በማለት እናቱን እንደማይፈልጋት ነግሯት ጥሏት ይሄዳል። አይዳ የመጀመሪያው እቅዷ አልሰራላትም። ሁለተኛው እቅዷ ደግሞ አሁን ላይ ወደ ፊዳን ጋር ተመልሷል። ያሰበችውን እቅድና ፊዳን እሷ እየጠረጠረች በመሆኑ ስለገባት ወዲያውኑ ተመልሳ በመምጣት እናት በመሆኗ ምክንያት በጣም እንደተጫነቻት እንዲሁም ደግሞ ልጁ ታግቶባት ስለነበር ይህንን ሁሉ ጥፋት እንዳጠፋች ትነግራታለች እንጂ ፈጽሞ እሷ መውቀስን ፈልጋ አለመሆኑን እየተናገረች ወዲያው ይቅርታ ጠይቃት ፊዳን ትክክል መሆኗንና አሁንም ደግሞ ታግታ እንደነበር እንዳመነቻት ትነግራታለች። ወዲያውም በጣም እያለቀሰች እግሮቿም ላይ ወድቃ ይቅርታ እንድታደርግላት ትጠይቃትና ወዲያውም ከፊዳን ቢሮ ትወጣለች። ይህን ያደረገው አይዳ ሆነ ብላ አውቃ ጥርጣሬዋን ሙሉ በሙሉ ፊዳን እንድታጠፋላት ነበር። ፊዳን ሞኞው በተፈጠረበትና በአይዳ ጸባይ በጣም ገርሟት ይቺ ሴትማ አላሳገተችኝም ብላ እንድታስብ ያደርጋታል። ቶብራክ ፖሊሶቹ ደውለው 2 ሰዎች እንደተያዙና መርማሪውም ለምን እንዳገቷት ስለ ጉዳዩም ምን ማጣራት እንደሚፈልጉ ይነግራታል። በሌላ በኩል መርት የአርናን ሰዎች የሚያገኝበትን ሰዓት ላይ ቅጥቅጥ አድርጎ ይሰድባቸዋል። ግን በድንገት ባላሰበው ሁኔታ በመሳሪያ ከኋላው ራሱን እንዲስት ይደረጋል። ሰርጉ እስከሚፈጸም ድረስ እገታ አስቀምጦ በማለት አርናን ትዕዛዝ ያስተላልፋል። በሌላ በኩል ቶብራክ ሁሉንም ሰብስቦ አሁን አጋቾቹ እንደተያዙና ከቤተሰቡ ምን ፈልገው እንዳገቷቸው ይናገራል። በዚህ ጊዜያት ላይ አይዳ በጣም ደንግጣ ነበር። እናም ቶብራክ ወደ እሷ ተጠግቶ ደህና ነሽ በማለት ይጠይቃታል። እሷም እጅግ በጣም ደህና ነኝ፣ ግን እነማን ናቸው አጋቾቹ? ምንስ አሉ በማለት ስትጠይቀው እስካሁን ምንም ነገር አልተናገሩም፣ ግን እየጠበቅን ነው በማለት ይነግራታል። አይዳ ከአሁን ተያዝኩኝ በማለት ልቦቹ ይመታሉ። መርትን ከያዙት በኋላ አሁን እንደገና አስረው እንዲሁም አግተው አንድ ክፍል ውስጥ ይቆልፉበታል። አርናን አሁን የሰርግ ልብሱን ለብሶ እጅግ በጣም ደስ ብሎት ይስቃል። ሁሉንም አሸንፎ አይሴን የራሱ ሊያደርግ ነው። ፖሊሶች ለቶብራክ ከደወሉበት በኋላ የተያዙት ሰዎች ትክክለኛ ሰዎች አለመሆናቸውንና ግን እነዛ በቅርቡ እንደሚደርሷቸው ይነግሩታል። በዚህ ጊዜያት ላይ አይዳ በጣም ደስ ይላታል። መልሳ ስትደውል ስልኩም ይሰራል። እናም ከሰዎቹ ጋር ተገናኝታ የሚፈልጉትን ነገር እንደምታደርግ ስትነግራቸው በሌላ ጊዜያት ላይ $5 ሚሊዮን ታመጫለሽ በማለት ይጠይቋታል። ግን ከሰዎቹ ጋር እያወራች ባለበት ሰዓት ላይ ከሩቁ ደግሞ ቶብራክ ሁሉንም ነገር ያዳምጣል። ግን ቶብራክን መምጣት የተመለከተችው አይዳ ጉዳዩን ላለማስነቃት ሰዎቹ እንዲሄዱ ታደርጋለች። በዚህ ጊዜያት ላይ እነማን ናቸው ብሎ ቶብራክም ሲጠይቃት እሷም የሥራ ሰዎች መሆኑን ነግራ ልትሸውደው ትሞክራለች። ወዲያውም ስለ ሰዎቹ ክፈይ ያሏትን 5 ሚሊዮን ቶብራክ መሄዱን ከተመለከተች በኋላ ሰዎቹን መልሳ ጠርታ እንዲያመጡና እንዲሁም ደግሞ ብሩን አዘጋጅታ ትጠብቃቸዋለች። ቶብራክ በጣም ጠርጥሯ ስለነበር ዳግመኛ ይከታተላታል። መርት ከታሰረችበት እንዲሁም ደግሞ ከታገተበት ቦታ ሲነቃ አንድ ባዶ ክፍል ውስጥ እንደተቆለፈበት ይመለከታል። እናም መውጫ ቀዳዳ ያስፈልገኛል በማለት በሌላ በኩል ቶብራክ ለፖሊሶች ደውሎ ስለ ጉዳዩ ይጠቁማል። እናም ፖሊሶቹ ሰዎቹን እንዲይዟቸው ለማድረግ ሙከራ ያደርጋል። በዚህ ጊዜያት ላይ ፖሊሶች በፍጥነት ወደ ተባሉበት ቦታ ሲሄዱ አይዳ ለሰዎቹ ገንዘብ ከፍላቸው በሉ ጥፉ ብላ ስትናገር ሁሉም ነገር ከሩቅ ቶብራክ እየተመለከተ ይገኛል። መርትን አግተውት የሚያገኙት ሰዎች ስለ ጉዳዩ ምንም አልጠረጠሩም። መርት ግን እያመለጠ ነበር። በሌላ በኩል ፖሊሶች ሰዎችን ሙሉ በሙሉ ይዟቸው ያስገቧቸውና ኮሚሽነሩ አሁን እነዚህ ሰዎች እንደሆኑና እንዳልሆኑ እንዴት እንደሚያጣራ ሲናገር መርት ደግሞ በጣም ማንም ሰው ሳይመለከተው በመስኮት ብቻ በኩል የመጣና ባገኘው ዕቃ አንደኛውን አጋች ወደ 100 ወዲያው ለማምለጥ ሙከራ ያደርግበታል።
በእነዚህ ጊዜያት ላይ እሱ ላይ መሳሪያ መተኮስ ይጀምራሉ። እንዲያውም አይሴ ደግሞ የሙሽራ ቀሚሷን ለብሳ መጠባበቅና ያርናንን ለመምጣት ዝግጁ ትሆናለች። ፖሊሶቹም ለተውብራክ ደውለው አሁን የሚፈልጉት አንድ ነገር እንዳለና እሱም ደግሞ አይዳን እንደሆነ ይነግሩታል። አይዳ ተፈልገሻል ብሎም ሲነግራት እጅግ በጣም ትደነግጣለች። እውነቱም እየታወቀባት ይመስላል። ክቡራትና ክቡራት ተመልካቾቻችን ይህንን ክፍል ከወደዳችሁት ሐሳባችሁን በኮሜንት ላይ ያሳውቁን። ቀጣዩ ክፍል ደግሞ ቀድሞ እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ትብብራችሁን አሳዩን። እስካሁን አብራችሁን ስለቆያችሁ እጅጉን እናመሰግናለን።